እሺ ሰላም እንዴት ናችሁ? ዛሬ የምናየው ደግሞ ዋትስ ጃንጎን ነው የምንመለከተው። ቤዚክ ሴታፕ እና ጃንጎ የሚባለው ኢዝ ኤ ባክኤንድ ሰርቨር ሳይድ ዌብ ፍሬምወርክ ነው። ኢትስ ኤ ባክኤንድ ሰርቨር ሳይድ ነው። ሶ ባክኤንድ ነው ማለት ነው አክቹዋሊ። እና ሌላው ነገር ጃንጎ ፍሪ ነው፣ ኦፕን ሶርስ ነው፣ ሪትን ኢን ፓይተን ነው። ጃንጎ ሜክስ ኢት ኢዚየር ቱ ቢልድ ዌብ ፔጅ ዩዚንግ ፓይተን። ቤዚክ ሴታፕ ላይ የምንመለከተው ፓይተን ቨርዥን ይኖረናል። ቪቭ ቨርዥን ቨርቹዋል ኢንቫይሮንመንት ክሬት እናደርጋለን። ለዊንዶው ለሊናክስ አክቲቬት እናደርጋለን እና ሌሎችም ይኖራሉ ማለት ነው። ይህ ጃንጎ ቤዚክ ሴታፕ ነው ማለት ነው። ሌስነር አክቹዋሊ ኮንቴንት ዶት ቴክስት ብቻ ነው የሚኖረን በመጀመሪያ ያው ፋይል ብቻ ነው ያለን አንደር ጃንጎ ቤዚክ ሴታፕ then we will check our python version ነው አክቹዋሊ ከረንትሊ የምጠቀመው እና አክቹዋሊ ፒፕ ቨርዥኑንም እናያለን። ፒፕ ቨርዥኑ 25 ነው አክቹዋሊ ከረንትሊ 25 ነው እየተጠቀምኩ ያለሁት እና ቨርቹዋል ኢንቫይሮንመንት ክሬት እናደርጋለን። ማይ ሴታፕ የሚል ቨርቹዋል ኢንቫይሮንመንት ክሬት እናደርጋለን። ማይ ሴታፕ የሚል ቨርቹዋል ኢንቫይሮንመንት ክሬት ተደርጓል። ለዊንዶው ለሊናክስ አክቲቬት የምናደርግበት የተለያየ ነው። እኔ የምጠቀመው ዴቢያን ነው። ስለዚህ ሁለተኛው ሜተድ ነው የምጠቀመው ማለት ነው። ሊናክስ ስለምጠቀም ሶርስ ማይ ሴታፕ ቪን አክቲቬት ያደርግልናል ማለት ነው። አክቲቬት መሆኑን እንደዚህ ነው የምናረጋግጠው። ኤልኤስ ስንል አሁን አክቹዋሊ ይሄ ነው የሚኖረው። ፓይተን ሃይፈን ፒፕ ኢንስታል ጃንጎን ኢንስታል እናደርጋለን ቨርቹዋል ኢንቫይሮንመንት ውስጥ። አክቹዋሊ ኢንስታል አድርገናል። ጃንጎ ቨርዥን ኮማንድ ፋውንድ ይላል። ጃንጎ አድሚን ቨርዥን ስንለው ሌተስት ጃንጎን ቨርዥን ያሳይናል ማለት ነው። ሌተስት ጃንጎ ቨርዥን 6 ነው የምጠቀመው ማለት ነው ከረንትሊ። ፒፕ ፍሪዝ requirements ዶት ቴክስት ስናደርግ ፓኬጆቹን በሙሉ እዛ ውስጥ ይከትልናል ማለት ነው። ሪኳየርመንትስ ዶት ቴክስት ውስጥ ይከትልናል ኢንስታል የተደረጉት ፓኬጆቹን በሙሉ ማለት ነው። ጃንጎ እና ለጃንጎ የሚያስፈልጉ ዲፔንደንሲዎች ኢንስታል ተደርገዋል። አክቹዋሊ ሌስ ስንለው ይሄ ነው የሚኖረው ማለት ነው። ጃንጎ አድሚን ስታርት ፕሮጀክት ማይ ቤዚክ ሴታፕ የሚል ፕሮጀክት ክሬት እናድርግ። ኤልኤስ ስንል ፎልደር ክሬት አድርጎልናል። ይህ ፎልደር አክቹዋሊ ማኔጅ ዶት ቪአይን ሌላው በሌላም ደግሞ ሴቲንግ ቤዚክ ኮንፊግሬሽኖችን የያዘ ነው እና ዩአርኤልኤስ አለ፣ ደብሊውኤስጂ አለ፣ ኤስጂ አለ። እነዚህ ኮንፊግሬሽን ነው ማለት ነው። ኮንፊግሬሽን ፋይል ናቸው።
ስለዚህ ወደ ፎልደሩ እንሂድ። መጀመሪያ ወደ ፎልደሩ ስንሄድ manage.py እንዲሁም ማይ ቤዚክ ሴትአፕ ይኖረናል ማለት ነው። ዩአርኤሉን ክሊን እናድርገው። ይሄንን ሴቲንግ ላይም ኮሜንቶችን በሙሉ ክሊር እናድርግ። ቢኮዝ ኮንፊዥን ስለሚፈጥሩ አክቹዋሊ ኢንስታል እናድርግና ክሊር እናድርግና ወደ ቀጣዩ እንሄዳለን ማለት ነው። Python manage.py run server ስናደርግ ይህን ይሰጠናል። ዋርኒንግ አለው እና ሪድ እንትናለው እና ሎካል ሆስት ላይ ስናደርገው አሁን አክቹዋሊ the install worked successfully ይላል። ኮንግራቹሌሽን ፕሮጀክታችን ቤዚክ ሴታፑን ጨርሰናል ማለት ነው። አሁን መጀመሪያ ኤረሩን ማጥፋት አለብን። ኤረሩን ለማጥፋት ፓይተን manage.py migrate make migration actually migrate እንበለው ማይግሬት ያደርገዋል ወደ ዳታ ቤዙ ማይግሬት ያደርገዋል ማለት ነው። አሁን ሰርቨሩን ራን ስናደርግ actually there is no error የለውም ማለት ነው። there is no warning አይኖረውም ማለት ነው። ሬድ ፍላግ የለውም ማለት ነው። ክሊን ነው። እዚህ ጋር ጃንጎ ባይ ዲፎልት አድሚን ፕሮቫይድ ያደርጋል። አድሚን ፔጅ አለው። ጃንጎ ዲፎልት ነው። አድሚን አለው እና ፓይተን manage.py create super user admin email admin @example.com ፓስወርድ እናስገባለን። አጌን ፓስወርድ እናስገባለን። የስ ስለዚህ ክሬዴንሻል አግኝተናል ማለት ነው። ለአድሚኑ ክሬት ሱፐርቫይዘር ለአድሚኑ ክሬዴንሻል ነው ማለት ነው። አሁን ሂደን አሁን ክሬት ያደረግነውን ስናስገባ ይከፍትልናል ማለት ነው። ይኸው ይህን ይመስላል የጃንጎ አድሚን ፔጅ ማለት ነው። የጃንጎ አድሚን ፔጅ ይህን ይመስላል። ክሊር እናድርገው። ፓይተን manage.py start up my app my basic app ለዚያውን አፕ ክሬት አድርገናል። ኢንሳይድ አወር ፕሮጀክት ማይ ቤዚክ አፕ የሚባል ክሬት አድርገናል ማለት ነው። ይህ ኢንሳይድ ፕሮጀክት አሁን ይህን አፕ ክሬት አድርገናል። ሎጂኩ ሁሉ ነገሩ የሚኖረው እዚህ ነው ማለት ነው። ይህን ዲሊት እናድርጋት። አክቹዋሊ የሚያስፈልገን ከረንትሊ ይሄ ነው። ቪውስ እንጠቀማለን። አሁን ቪውስ ማለት ሎጂኩን የምንጽፍበት ማለት ነው።
ሎጂኩን እዚህ ነው የምንጽፈው። ሴቲንግ ላይ እንገባና ኒው አፕ የአፕሊኬሽኑን ስም ነው የምናስገባው እዚህ ጋር ማይ ቤዚክ አፕ። እዚህ ጋር መተን ኮፒ እናደርጋለን። ይሄን ማይ ቤዚክ አፕ ዶት አፕስ ዶት ፔስት እናደርጋለን ማለት ነው። በዚህ መልኩ አድ እናደርጋለን ፕሮጀክታችን ውስጥ አፕሊኬሽኑን አድ አደረግነው ማለት ነው። አሁን ፓይተን ማኔጅ ዶት ፒዋይ ራን ሰርቨር ስንለው ልክ እንደመጀመሪያው ይሰራልናል ማለት ነው። ሪፍሬሽ ስናደርገው ይሰራልናል እንደመጀመሪያው። በዚህ መልኩ አድ እናደርጋለን ማለት ነው። ይሄ ቤዚክ ሴታፕ ነው። አሁን ጃንጎ ዩአርኤል ምን እንደሆነ እንመልከት። ጃንጎ ዩአርኤል ምን እንደሆነ እንመልከት። ጃንጎ ዩአርኤልን ስንመለከት ፕሮጀክት ስር ኮንፊግሬሽኖች አሉ። ከዛ ውስጥ ያለው ዩአርኤል ሜን ዩአርኤል ነው፣ ዋናው ዩአርኤል ነው እና አድሚኑ የምናገኘው እዚህ ጋር ነው። ስላሽ አድሚን እዚህ ጋር አክቹአሊ ስላሽ አድሚን ስንል ኤክስኪዩት የሚያደርገው ፍሮም ሜን ዩአርኤል ነው። ከዚህ ነው ማለት ነው ኤክስኪዩት የሚያደርገው ስላሽ አድሚን ስንል። ይሄ የጃንጎ ዲፎልት ነው። እኛ ክሬት ያደረግነው ሳይሆን ዲፎልት ክሬት የሚደረግ ነው። ስለዚህ አዲስ ዩአርኤል ለአፕሊኬሽናችን አድ ማድረግ ከፈለግን ዩአርኤል ሊስት ዶት ፒዋይ ብለን ክሬት እናደርጋለን ባዶ ፔጅ። ከዛ ከዚህ ኮፒ እናደርግና እዚህ ጋር ፔስት እናደርጋለን። ይሄንን እናጠፋዋለን። ከዛ በኋላ አክቹአሊ እዚህ ጋር ፋዝ ላይ ኢንክሉድ እናደርጋለን። ፋዝ ኢንክሉድ ከዛ የአፕሊኬሽኑን ስም ማይ ቤዚክ አፕ ዶት ዩአርኤል ሊስት እንዲህ ስናደርግ አክቹአሊ አዳርገናል ማለት ነው። የመጀመሪያን ዩአርኤል ኢምፒቲ ላይ ወይም ደግሞ ሆም ላይ ኮንፊገር አድርገናል። ስለዚህ ቪውስ ላይ ገብተን ሎጂካችንን መጻፍ እንችላለን። ነው ፍሮም ጃንጎ ዶት ኤችቲቲፒ ኢምፖርት ኤችቲቲፒ ሪስፖንስ ዲ ፋንክሽን ኔም ሆም እንለዋለን። ሆም ሪኩዌስት ሪተርን ኤችቲቲፒ ሪስፖንስ እናደርገዋለን ማለት ነው። እና እዚህ ጋር መተን ፍሮም ቪውስ ኢምፖርት አክቹአሊ ሆምን ኢምፖርት እናደርጋለን። ፋዝ ላይ ኢንክሉድ እናደርገዋለን ማለት ነው። ፋንክሽኑ ኢንክሉድ እናደርገዋለን። ሆም ኔሙን ደግሞ ሆም እንለዋለን ማለት ነው። ስለዚህ በዚህ መልኩ ኮንፊገር አድርገናል ማለት ነው። በዚህ መልኩ ኮንፊገር እናደርገዋለን።
አሁን ገብተን እዛ ላይ ቼክ ማድረግ እንችላለን ማለት ነው። ስለዚህ ሄሎ ወርልድ ይሰጠናል ማለት ነው እዚህ ጋር። ስለዚህ እዚህ ጋር በዚህ መልኩ ኮንፊገር እና አድርገናል ማለት ነው። ስለዚህ እዚህ ጋር ኢንፊቲን ያደረግነው እዚህ ጋር ማይ ቤዚክ አፕ ዩአርኤልስ ኢንክሉድ አድርገናል። አክቹአሊ ይሄን ኢንፊቲ ሆም ፔጅ ላይ ሆም የሚባለው ፋንክሽን ኤክስኪዩት እንዲያደርግልን አዘነዋል ማለት ነው። ልክ አሁን ይሄኛው ሄሎ ወርልድ ይሰጠናል ማለት ነው። እና አክቹአሊ ቀጣይ ቴምፕሌት የሚለውን ነው የምንመለከተው። ቴምፕሌት የሚለውን እንመለከታለን። እና እዚህ ጋር ቴምፕሌት የሚለውን ለመጠቀም አፕሊኬሽን ውስጥ እንሄድና አፕሊኬሽን ስር ቴምፕሌትስ የሚል ፎልደር ክሬት እናደርጋለን። ከቴምፕሌትስ የሚለው ፎልደር ስር ማይ ቤዚክ አፕ ክሬት እናደርጋለን እና ማይ ቤዚክ አፕ ስር ሆም ዶት ኤችቲኤምኤል ክሬት አድርገናል እና ኤችቲኤምኤል ክሬት አድርገናል። እዛ ላይ ማይ ቤዚክ አፕ የሚል ታይትል ክሬት እናደርጋለን። እዚህ ጋር ሄሎ ወርልድ ፍሮም ቴምፕሌት የሚል ክሬት እናደርጋለን ኤች1 ታግ። ስለዚህ ጃንጎ አውቶማቲካሊ ያውቀዋል ማለት ነው። እኛ ምንም ኮንፊገር ማድረግ አይጠበቅብንም። ጃንጎ አውቶማቲካሊ ያውቀዋል፣ ሎኬሽኑን ዲቴክት ያደርጓል ማለት ነው። አፕሊኬሽን ስር ቴምፕሌት ስር ማይ ቤዚክ አፕ ከዛ በኋላ የቴምፕሌቱ ስም ማለት ነው። ጃንጎ አውቶማቲካሊ ዲቴክት ስለሚያደርገው ችግር የለውም ማለት ነው። እኛ ማድረግ ያለብን ምንድነው እዚህ ጋር ሬንደር ከዛ በኋላ ሬንደር ካረገን በኋላ አክቹአሊ እዚህ ጋር ሆም ዶት ኤችቲኤምኤል ብለን እንሞክረው እስኪ። መጀመሪያ ሆም ዶት ኤችቲኤምኤል ስንል አይሰራም። ታይፕ ኤረር ነው የሚለው። ታይፕ ኤረር ሚንስ ኢትስ ናት ኮሬክት እያለ ነው። ታይፕ ኤረር ማለት ሬንደር ውስጥ እንደዚህ ማስገባት የለባቸውም እያለ ነው። ማይ ቤዚክ አፕ ስላሽ ሆም ዶት ኤችቲኤምኤል ብንል ሎኬሽኑ ልክ እንደዚህ ማቀመጥ ያለበትና እንደዚህም ብንል ምንድን ነው የሚለን? ታይፕ ኤረር ነው የሚለን። which means ሚሲንግ አርጉመንት አለ እያለ ነው። something ቴምፕሌት ሚሲንግ የሆነ የሚቀር ነገር አለ እያለ ነው። ስለዚህ አክቹአሊ እዚህ ጋር እንመጣና ሪኩዌስት እንላለን። ሪኩዌስት ኮማ ስንል ልክ አሁን ሄደን ሪፍሬሽ ስናደርገው ሄሎ ወርልድ ፍሮም ቴምፕሌት ይሰጠናል ማለት ነው። ሚሲንግ አርጉመንቱን ፊክስ አድርገናል ማለት ነው። ስለዚህ በዚህ መልኩ የጃንጎ ቴምፕሌት ይሰራል ማለት ነው። አሁን እንደዚህ ስናደርግ ቴምፕሌት ዳዝ ናት ኤግዚስት ይለናል። ስለዚህ እንመልሰዋለን ማለት ነው። ማይ ቤዚክ አፕ ስላሽ ሆም ዶት ኤችቲኤምኤል ልክ ሪፍሬሽ ስናደርግ ሄሎ ወርልድ ፍሮም ቴምፕሌት የሚለውን ይሰጠናል ማለት ነው። ይሄ ጃንጎ ቴምፕሌት በዚህ መልኩ ይሰራል። አሁን እዚህ ጋር አፕዴትድ ስንለው ሪፍሬሽ ስናደርግ እዚህ ጋር አፕዴትድ የሚለውን ይሰጠናል ማለት ነው። እና በመጨረሻ የምናየው ከቴምፕሌት ቀጥሎ ስታቲክ ፋይልስ ወይም ስታይሊንግ ነው። የመጨረሻው ስታይሊንግ ነው የምናየው እና ጃንጎ ላይ ስታይሊንግ እንዴት ይሰራል የሚለውን አይተን እንጨርሳለን። ጃንጎ እዛ አፕሊኬሽኑ ስር ስታቲክ
ስታቲክ የሚል ክሬት እናደርጋለን ጃንጎ ፕሮጀክት ስር ማለት ነው። ስታቲክ ስር ሲኤስኤስ ስር styles ዶት ሲኤስኤስ የሚለውን ክሬት እናደርጋለን። እኔ ማድረገውን ብቻ ነው ማድረግ ያለባቸው ቢኮዝ ኢንቴንሽናሊ እንደዛ ስለሚሰራ ማለት ነው። እና አክቹዋሊ styles ዶት ሲኤስኤስ የሚለውን ኢንክሉድ እናድርግ HTML ውስጥ እና መጀመሪያ ሎድ ማድረግ አለብን። ሎድ የምናደርገው ሎድ ስታቲክ ካላልን አይሰራም። ሎድ ስታቲክ ካላልን በስተቀር ጃንጎ ሬንደር ማድረግ አይችልም ስታቲክ ፋይሎች። መጀመሪያ ላይ ሎድ ስታቲክ ማለት አለብን። ከዛ እዚህ ጋር ሄደን ስታቲክ እና ስታቲክ ብለን ቦታውን መናገር አለብን። ቦታው ምንድነው? CSS /forward/styles.css ይሄ የስታቲክ ፋይሉ ሎኬሽን ነው እያልን እየነገርነው ነው በዚህ መልኩ ማለት ነው። እና አሁን ይሄኛውን ነው አፕዴት የምናደርገው። እዚህ ጋር መተን አክቹአሊ h1 ከለሩን ሬድ እናድርገው። ሂደን ሪፍሬሽ ስናደርግ ለውጥ የለውም፣ ለውጥ አያሳየውም። ቢኮዝ ኮንፊገር ያላረግነው ነገር ስላለ ነው። ሴቲንግ ላይ ሂደን ኮንፊገር ማድረግ ያለብን ነገር አለ። ልክ እዚህ ጋር እንደምትመለከቱት ቬስዲር የሚባል አለ። ቬስዲር ዳይሬክቶሪውን ነው የሚያሳየውና እዚህ ጋር ልክ ኮንፊግሬሽኑ ይሄኛውን አይነት ስታይል ነው የምንጠቀመው። ዳታቤዙ የት እንዳለ ሁሉ ነገር የት እንዳለ ለጃንጎ የምንነግረው ሴቲንግ ፋይል ውስጥ ነው ማለት ነው። ስለዚህ አክቹአሊ ይሄኛው ሲስተም ነው የምንጠቀመው ማለት ነው። ቤዝዲር የሚለው ለምንድን ነው ቤዝዲር የሚለው የምንጠቀመው? ሎኬሽኑን ለመናገር ነው፣ ሌላ ነገር ሳይሆን ጃንጎ ሎኬሽኑ የት እንዳለ ስለማያውቅ ሎኬሽኑን ለመንገር ነው። እዚህ ጋር ስታቲክ ዩአርኤል ስር ስታቲክ ሩት ስንበለውና ቤዝዲር /forward/static ስንለው አክቹአሊ ልክ ወደዚህ መቀየር አለብን። ሶሪ ስታቲክ ፋይልስ ዲርስ ወደሚለው መቀየር አለብን። ያለበለዚያ አይሰራም። ልክ ሪፍሬሽ እናደርገው ይሰራል ማለት ነው። ሄሎ ወርልድ ፍሮም ቴምፕሌት አፕዴትድ ወደ ሬድ ቀይሮታል ማለት ስታቲክ ፋይልስ ዲርስ የሚለው ስታቲኩን ዳይሬክተሪውን ይናገራል፣ የት ቦታ እንዳለ ይነግረዋል ማለት ነው። ለጃንጎ ፕሮጀክት የት ቦታ እንዳለ ይነግረዋል። ስለዚህ ጃንጎ ይረዳል። ስለዚህ ሂዶ ስታቲክ የሚለው ፎልደር ላይ ይመለከቷል። ከዛ CSS ከዛ styles.css የሚለውን እዚህ ጋር ሬንደር ያደርገዋል ማለት ነው። እዚህ ጋር እንደዛ ሬንደር ያደርገዋል። ስለዚህ ስታይሉ አፕላይድ ይሆናል ማለት ነው። ስለዚህ በዚህ መልኩ ነው ጃንጎ አክቹአሊ የሚሰራው ማለት ነው። ይህንን ይመስላል ቤዚክ ሴትአፑ አክቹአሊ። እዚህ ጋር ሳምቲንግ ፓራግራፍ ታግ ኮንግራቹሌሽን ሚል ክሬት እናድርግና because you finished the Django basic setup, because of you finished the basic Django setup, I want to say congratulations for all of you. You successfully completed the basic setup, and please style this one. We are going to style another game እና ከዛ በኋላ አክቹአሊ ፒታግ ላይ ፎንት ሳይዙን እንጨምር። ፎንት ሳይዙን 24 ፒክሰል እናደርገው። ከዛ
ከለሩን ግሪን እናደርገው። አሁን ሞር ቪዚብል ይሆናል አይደል? ኮንግራቹሌሽንስ ዩ ሰክሰስፉሊ ኮምፕሊትድ ዘ ቤዚክ ሴትአፕ የሚለውን ጨረስን ማለት ነው። ይህን ይመስላል።